ሳምንቱ ቆንጆ ነበረ። አሁን እንግዲህ ምን እንብላ የሚለው ዝግጅታችን ጀምሯል። አጠገቤ ጎበዝ የሆነች ልጅ አለች። ስሟን ራሷ ትነግራችኋለች። ሽድል ማን? ስንታየው። ሽድል ስንታየው በጣም ጎበዝ። ሽድል ስንት አመትሽ ነው? 5። ስንተኛ ክፍል ነሽ? ኤልኬጂ። የት ነው የምትማሪው? ክራቢስ አካዳሚ። በጣም ጎበዝ። እንግዲህ እኔና ሽድል ሸሚዛችንን እንሰበስባለን። ዛሬ በጣም ትልቅ ስራ አለብን። ምግብ ልንሰራ ነው። ዳቦ ቀለሙ ምን አይነት ነው? ቢጫ። ውስጡስ ምን አይነት ነው? ነጭ ነው። ቀይ ቂጣ በልተሽ ታውቂያለሽ? ቀይ ቂጣ በልተሽ አታውቂም? ቀይ ቂጣ ግን መቅመስ ትፈልጊያለሽ? ይሄ ምንድነው? ይሄን ንገሪ እስቲ። አይተሽው ታውቂያለሽ? እስቲ አይተሽው አታውቂም ማለት? በነገራችን ላይ ሽድል ይሄንን አይተው አታውቅም ወይ ረስተዋለች ወይ ተከትፎማ በልታው ታውቃለች። ቀይ ስር በልተሽ ታውቂያለሽ እንዴ? ይሄ እኮ ቀይ ስር ነው። ውስጡን ነው አይተሽው የምታውቂው አይደለ? ወይን ጠጃ ጎበዝ። ትክክለኛ ቀይ ሳይሆን እንዲያውም አስተማርሽ። ሽድል እኔ ምን አይነት ጎበዝ ጨብጭ። ጎበዝ። አሁን ይሄን ቀይ ስር እኔ ልጠዋለሁ። ያንቺ ስራ ማብካት ነው የሚሆነው። ግን ዱቄቱን እስክሰጥሽ ድረስ ስልጠው መጀመሪያ ልጠበው ንጹህ እንዲሆን። እሺ እንቆቅልሽ የአባቴ ጓሮ ደም በደም ቀይ ስር አጨብጭቡላት። አሁን እኔ መጀመሪያ እልጠዋለሁ። ቂጣ እንዴት እንደሚሆን አብረን እናያለን። ቀይ ስራችንን እዚህ ጋር እንፈቀፍቃለን። አየሽው? ይሄን ማድረግ በነገራችን ላይ ለእናንተ ከባድ ነው። እሺ ምን አይነት ቀለም ኖረው? አሁን ቀይ። አየሽ? ወይን ጠጅ ማለት የፀጉርሽ ላይ ያለው ጌጥ ምን ይመስላል? አሁን ፀጉሯ ላይ ያለውን ጌጥ አያችሁ ልጆች? እሱ ወይን ጠጅ ነው። ትንሽዬ ውሃ እናርግበት። መጥበሻችንን እናግላለን። አሁን ትንሽ ለሷ ዱቄት አረግላታለሁ እንዳታፈሺ። እዛው እንዳለ ታቦኪዋለሽ። አቀላቂው። ለኔም 1 ማንኪያ ዱቄት አረጋለሁ። ጎበዝ። አየሽ ምን አይነት ቀለም ሆነ? ፒንክ የሚያምር ቀለም። ቀይና ነጭ ሲቀላቀሉ እኮ ፒንክ ሆነ። ወይኔ ሲያስጎመጅ ይሁት። የሚገርም ከለር ያለው ቂጣ እንጋግራለን። የሽዱም በጣም የሚያምር ሆኗል። ጨው ያስፈልገናል። ትንሽ ጨው አይደል? እኔ ስኳር ብዙ አልጠቀምም። ባለፈውም ነግሬያቸዋለሁ። ስለዚህ በርግጥ ጣፋጭ ለልጆች ያስፈልጋል። ግን እንደዚህ ስንጋግር ሁሉንም ስኳር እያደረግን መጋገር የለብንም። ሽድል የኔን ጋግሬ ልምጣ መጀመሪያ። እስከዛ እሱን አብኪ። ትንሽ ዘይት እናረግበታለን።
ያሰብነው ቀይ እንሰራለን ብለን ነበረ። እንደ ሙከራም ነው፣ ከልጆቻችን ጋር እንሞክራለን። ዛሬ ከሽድል ጋር ሞከርን። እኔ ቀይ ይሆናል ያልኩትን ሽድል ግን ወዲያው ቀለሙን ለየችው። ምን አይነት ቀለም ሆነ? ፒንክ በአማርኛ ምንድን ነው? ሮዝ። እሺ ጎበዝ። ስለዚህ ሮዝ ቀለም ኖሮታል። ሽድል ቂጣ በጣም አምራለች፣ አላረረችም። ነይ እዚህ ጋር ቁም ሽድል፣ እንቅመሳቸው። የሰራሁት ቂጣ 2 ቂጣ ነው። ይሄን ያቦካው ማን ነው? ሽድል። ይሄን ደግሞ እኔ ነኝ ያቦካሁት። እንግዲህ ይሄ ቂጣ ከቀይ ስርና ዱቄት፣ የስንዴ ዱቄት እንዲሁም ደግሞ ወተት ነው የተሰራው። ሽታው ራሱ ደስ ሲል ደስ ይላል በጣም። እስኪ ደስ ይላል፣ ደስ ይላል። እንግዲህ ለልጆቻችን እንዲህ አይነት ቂጣ ጋግረን ብንሰጣቸው በጣም ደስ ይላል። እስቲ እንቀምሰዋለን እኔና ሽድል። ቀይ ስር ጣዕሙ አለው አይደል? ጣፋጭ ስኳር የሚል ያ በጣም ራሱ ስኳር የሚለው ጣዕም መጥቷል። እንግዲህ በጣም ደስ ይላል። በነገራችን ላይ በስሏል ውስጡ ብዛይ ነው። በጣም ቴስቱ በጣም ነው የሚገርመው። ለልጆቻችን ራሱ ትምህርት ቤት ቀይ ቂጣ ይዘው ቢሄዱ ጓደኞቻቸው ባለ ቀይ ቂጣ ታድላችሁ ይሏቸዋል። አመሰግናለሁ። ሳምንት ሌላ አረንጓዴ ቂጣ እንስራ እንዴ? ሳምንት እሺ፣ ቢጫ ቂጣ ለመስራት ምን እናድርግ ብለን እኔና ሽድል በደንብ እንመካከርና ቢጫ ቂጣ ለመጋገር እንሞክራለን። እንግዲህ ሳምንት ከሌላ ምን እንብላ ዝግጅታችን ጋር እንግዲህ ቢጫ ብላለች። እኔ ከቢጫ ግን ብርቱካናማ። እኔና ሽድል ቁጭ ብለን በዚህ ጉዳይ ላይ እንመካከራለን። ሳምንት እንግዲህ አንድ አትክልት ቂጣ ለመጋገር ይዘን እንመጣለን። ቆይ እንሰጣችኋለን። ትንሽ እንብላ ግን